ቅዱስ ገብርኤል ድንቅ ስራውን ልነግራችሁ ነው እና ዛሬ ድንቅ ስራው ምንድን ነው? የመጀመሪያ ጊዜ ሜዲካል ስመረመር አንደኛ አይኗ በደንብ ቁጥር አታየውም ተባልኩኝ። አዎ አታይልኝም። ከዛ ምን ትደረግ ተባልኩኝ፣ ምርመራ ላይ ማለት ነው። ከዛ በቃ ትወርቃለች፣ ሜዲካል ትወርቃለች ተባልኩኝ። እሺ መነስጥር ታዘልኝ። መነስጥሩን አርጌ ሲሄድ በመነስጥር ታአየችልኝ። ቅዱስ ገብርኤል አባቴ አንተ ብርሃን አርግተ አሳልፈኝ አልኩኝ። እንዳልኩት እንደነገርኩት አሳልፈኝ። ለዚያ በቃኝ። እዚህ ቦታ ደረስኩ። ሰው የፈረደብን እግዚአብሔር ይሽረዋል። ምን ማለት ፈልጌ ነው? እምነታችሁ ነው ዋና። ከቤት ስትወጡ በቃ ስሙን ጠርታችሁ ተባርካችሁ ውጡ። ስትወጡ በእውነት ይሄ ድንቅ ተአምር ነው። እስቲ አስቡት። አታይም ያለችውን ለምኜው ተማጽኜ ወጣ። ብዙ ወጪ ያወጥቻለሁ። ብዙ ልፋት፣ ብዙ ዋጋ ከፍያለሁ እዚህ ለመምጣት ማለት ነው። ሰው ሀገር ለመምጣት እዛ ኢትዮጵያ ውስጥ ሆኜ ብዙ ዋጋ ከፍያለሁ። ብዙ ሙሳይትነት፣ ብዙ መከራውን አይቼ ነው የመጣሁት። እንደ ቀልድ አይደለም የመጣሁት። እና ሊቀ መላኩ ቅዱስ ገብርኤል ከእቅፉ አላወጣኝም። ለእኔ ደረሰልኝ፣ ለእናንተም ይድረስልኝ።